በፊልሙ መጀመሪያ ላይ ፒተር ፓርከር የተባለ ልጅ ወደ አባቱ የጥናት ክፍል ሲሄድ እንመለከታለን። ወደ ክፍሉ ውስጥም ሲገባ ክፍሉ እንደተዘበራረቀ ይመለከታል። ነገር ግን ብዙም ሳይቆይ አባቱ መጥቶ አንዳንድ አስፈላጊ ፋይሎችን ከሰበሰበ በኋላ ከሚስትና ከልጁ ጋር በመሆን ከቦታው ይሄዳል። ፒተርንም አጎቱ ቤን ጋር እና የቤን ሚስት ማያ ጋር አስቀምጠውት ይሄዳሉ። ትዕይንቱም ከጥቂት ዓመታት በኋላ ይቀየራል። አሁን ላይ ፒተር የሁለተኛ ደረጃ ተማሪ ነው። ነገር ግን ፍላሽ የተባለ ተማሪ ሁልጊዜ እሱን እንዳዋረደው ነው። አንድ ቀን ፍላሽ ተማሪዎቹ በተሰበሰቡበት አንድን ተማሪ ሲያሰቃይ ፒተር ይመለከታል። ፒተርም ለልጁ ለመከላከል ሲሞክር ፍላሽ ይቀጠቅጠዋል። በዚህም ጊዜ ጉዌን ስቴሲ የተባለች ተማሪ በመሃላቸው ገብታ ፒተርን ታስጥለዋለች። በኋላ ላይም በክፍሉ ውስጥ ጉዌን ፒተርን ልጁን ለመከላከል ስለሞከረ ታመሰግነዋለች። ምሽት ላይ ፒተርና አጎቱ ቤን የቤቱን የምድር ቤት እያጸዱ እያለ ፒተር የአባቱን ቦርሳ ይመለከታል። ቦርሳውንም ከፍቶ በሚመለከትበት ጊዜ አንዳንድ ሰነዶችን ያገኛል። በሰነዶቹም ውስጥ አባቱ ዶክተር ኩርት ኮነር ከተባለ ሳይንቲስት ጋር ኦስኮርፕ በሚባል ኩባንያ ውስጥ እንደሚሰራ ይገነዘባል። ለተጨማሪ መረጃም ስለ ነገሩ ጎግል በሚያደርግበት ጊዜ አባቱ ክሮስ ስፒሺስ ጄኔቲክስ በተባለ የዘረመል መስክ ላይ ይሰራ እንደነበር ይረዳል። በማግስቱም ፒተር ስለ ነገሩ የበለጠ ለማወቅ ወደ ቦታው ይሄዳል። እዛ ሲደርስም ጉዌንን ይመለከታታል። እሷም በዶክተር ኮነር ስር ተለማማጅ ሆና ነበር የምትሰራው። እሷም ተመልክታው ለምን ወደዚህ እንደመጣ ትጠይቀዋለች። ፒተርም ለሳይንስ የተለየ ፍቅር ስላለው እንደሆነ ይመልስላታል። ትንሽ ቆይቶም ፒተር እየሄደ እያለ ከአንድ ሰው ጋር ይጋጫል። ሰውየውም የያዘው ፋይል መሬት ላይ በሚወድቅበት ጊዜ ፒተር ሊያነሳው ጎንበስ ሲል አባቱ ዶክመንት ላይ ያየውን ተመሳሳይ ምልክት ይመለከታል። ፒተርም ሰውየውን በመጠራጠር ይከተለዋል። ሰውየውም አንድ ክፍል ውስጥ ገብቶ ይወጣል። በዚህም ጊዜ ፒተር ወደ ክፍል ውስጥ ይገባል። በክፍሉ ውስጥም በጄኔቲክ የተሻሻሉ ራዲዮ አክቲቭ ሸራሪቶችን ይመለከታል። በነገሩም ተገርሞ ገመዶቹን በሚነካበት ጊዜ ሸራሪቶቹ በሱ ላይ ይወድቃሉ። ከሸራሪቶቹ ውስጥም አንዷ አንገቱ ላይ ትነክሰዋለች። ምሽት ላይ ፒተር ወደ ቤቱ እየተመለሰ እያለ አንዳንድ ሰዎች ሊያሾፉበት ሲሞክሩ አንድ በአንድ ይቀጠቅጣቸዋል። ወደ ቤቱም ከተመለሰ በኋላ በባቡሩ ስላደረገው ነገር ተደንቆ በመስታወት ፊት ቆሞ እያለ ከአንገቱ ላይ አንድ ሸራሪት ያነሳል። በማግስቱ ጠዋት ላይም አላርሙ በሚጮህበት ጊዜ አላርሙን ለማጥፋት ሲሞክር አላርሙን ይሰባብረዋል። ከእንቅልፉም ከተነሳ በኋላ ጥርሱን ለመቦረሽ ሲሞክር የጥርስ ሳሙናው ተረጭቶ መስታወቱ ላይ ይፈናጠቃል። በመቀጠልም በሩን ከፍቶ ለመውጣት ሲሞክር የበሩን እጀታ ይገነጥለዋል። በዚህ ምክንያት ለየት ያለ ጥንካሬ እንዳገኘ ይሰማዋል። በመቀጠልም ወደ ዶክተር ኮነር ቤት ሄዶ ስለ አባቱ ሪቻርድ ለኮነር ይገልጽለታል። ኮነርም ፒተር የባልደረባው ልጅ መሆኑን ካወቀ በኋላ ወደ ውስጥ ያስገባዋል። ኮነርም እሱና ሪቻርድ በሚያደርጉት ምርምር ላይ የተቆረጠ እጅና እግርን እንደገና ለማብቀል እየሞከሩ እንደነበር ይገልጽለታል። ኮነርም ይሄ ፕሮጀክት የተጀመረው በአደጋ ምክንያት ቀኝ እጁን ስላጣ እንደሆነ ይነግረዋል። ነገር ግን አሁን ላይ ሪቻርድ ስለሞተ አሁንም ድረስ ምርምሩ አልተጠናቀቀም። ፒተርም ይህንን ሲሰማ ከፋይሎቹ ላይ ያየውን ሚስጥራዊ ቀመር በወረቀት ላይ ጽፎ ለዶክተር ኮነር ይሰጠዋል። ኮነርም በዚህ በጣም ይገረማል። በማግስቱ ጠዋት ላይ በትምህርት ቤት ውስጥ ፍላሽ ባስኬትቦል እየተጫወተ እያለ በኳሱ የሆነች ልጅ ቀለም ይደፋል። ፒተርም ይህንን ተመልክቶ ወደ ልጅቷ ቀርቦ እሷን ለመርዳት ይሞክራል። ነገር ግን ድጋሚ ፍላሽ ኳሱን ወደ እነሱ ይወረውረዋል። በአሁኑ ግን ፒተር ኳሱን በቀላሉ ይዘዋል። ፍላሽም ኳሱን ከፒተር ላይ ለመውሰድ ይመጣል። ፒተር ግን አዲስ ያገኘውን ኃይል በመጠቀም ፍላሽ ላይ ይጫወትበታል። በመቀጠልም ፍላሽን ገፍትሮ በፍጥነት በመሮጥ ኳሱን ቅርጫት ውስጥ ይከተዋል። በዚህም ጊዜ በባስኬትቦሉ ላይ ያለው መስታወት ይሰበራል። በዚህም የተነሳ ቤን ወደ ትምህርት ቤቱ ይጠራል። በሚቀጥለው ትዕይንት ፒተር ወደ ዶክተር ኮነር ጋር ሄዶ ምርምሩን እጇ በተቆረጠ አይጥ ላይ ሲሞክር ይመለከታል። ፒተርም ለዶክተር ኮነር የሰጠው ቀመር በመስራቱ በጣም ይደሰታል። ምሽት ላይ ፒተር ወደ ቤቱ ሲመለስ ቤንን በር ላይ ቁጭ ብሎ ያገኘዋል። ወደ ውስጥም ገብተው እየተነጋገሩ እያለ በመሃላቸው ግጭት ይፈጠርና ፒተር ቤቱን ለቆ ይወጣል። ቤንም ተከትሎት ይወጣል። ፒተርም ወደ አንድ ሱፐርማርኬት ውስጥ ወተት ለመግዛት ይገባል። በዚህም ጊዜ ከኋላው ያለው ሰውዬ ገንዘብ ሰርቆ ሲሮጥ ይመለከተዋል። ቤንም ፒተርን እየፈለገው እያለ ከሌባው ጋር ይገናኛል። ከሌባው ጋር በመታገል ላይ ያለም በመሃል ተተኩሶበት ይሞታል። ፒተርም ይህንን ሲመለከት በጣም ያዝናል። በማግስቱ በትምህርት ቤት ውስጥ ፍላሽ ፒተርን እንደለመደው ሊሳፈጠው ሲሞክር ፒተር ፍላሽን ሎከሩ ላይ አንጠለጥለዋል።
ጉዌንም ፒተርን በአጎቱ ሞት ምክንያት አቅፋ ለማጽናናት ትሞክራለች። ነገር ግን ፒተር ትቷት ይሄዳል። ምሽት ላይም በመንገድ ላይ እየተራመደ እያለ አንዳንድ ዱርዬዎችን ይመለከታል። ከእነሱ ጋርም እየተፋለመ እያለ ግድግዳ ላይ የመሳብ ችሎታ እንዳለው ይገነዘባል። ከዛ ቀን በኋላም አጎቱ ቤንን የገደለውን ሌባ ለማግኘት እያንዳንዱን የወሮበሎች ቡድን መጋፈጥ ይጀምራል። አንድ ቀን ምሽት ላይም ከወሮበሎቹ ጋር በመጣላት እያለ በአንድ የተተወ የሪሲሊንግ መድረክ ላይ ይወድቃል። በግድግዳው ላይም አንድ የፊት ጭንብል ይመለከታል። እናም ጭንብሉን ለራሱ ለማዘጋጀት ይወስናል። ባሰበው መሰረት ልብሱን ለራሱ ይሰራል። ብዙም ሳይቆይ በከተማ ውስጥ ታዋቂ ይሆናል። በዚህም የተነሳ ሰዎቹ ስፓይደርማን ብለው ስም ያወጡለታል። ነገር ግን ፖሊሶቹ ስፓይደርማን ሕጉን በመተላለፍ እርምጃዎቹን በራሱ እየወሰደ ነው ብለው ስለሚያስቡ በግዌን አባት የሚመራው የካፒቴን ጆርጅ ቡድን ስፓይደርማንን መፈለግ ይጀምራሉ። አንድ ቀን ምሽት ላይ ፒተር አንድ ወረበላን ይዞ እያሰቃየ እያለ ፖሊስ ይመጣበትና መሳሪያ ይደቅንበታል። ነገር ግን ፒተር ሽጉጡን በመሸወድ ከቦታው ይሰወራል። በሌላ በኩል ዶክተር ኮነር ከዶክተር ራጂት ጋር እየተነጋገረ ይገኛል። ዶክተር ራጂት ሙከራውን በሰዎች ላይ እንዲሞክር ይነግረዋል። ነገር ግን ዶክተር ኮነር ሙከራው የሰዎችን ሕይወት አደጋ ላይ ሊጥል ስለሚችል በሀሳቡ ሳይስማማ ይቀራል። በዚህም ጊዜ ዶክተር ራጂት ሙከራውን በሰዎች ላይ ካላካሄደ ከስራ እንደሚያባርረውና እጅና እግር ማብቀል የሚችሉትን ፎርሙላዎች ከእሱ ላይ እንደሚነጥቀው ያስፈራረዋል። በዚህም የተነሳ ጭንቀት ውስጥ የገባው ዶክተር ኮነር መድኃኒቱን ራሱን ይወገዋል። እናም ከተወሰነ ጊዜ በኋላ የተቆረጠው እጁ እንደገና መብቀል ይጀምራል። ነገር ግን መድኃኒቱ ከፍተኛ ተጽዕኖ ስላሳደረበት በትክክል እንኳን መቆም ይከብደዋል። ነገር ግን ወደ አውሬነት ከመቀየሩ በፊት ዶክተር ራጂትን ለማግኘት ይወጣል። ይህ በእንዲህ እንዳለ ፒተር ለእራት ወደ እነ ጉዌን ቤት ተጋብዟል። ካፒቴን ጆርጅ ስለ ስፓይደርማን ያለውን ተቃውሞ በሚገልጽበት ጊዜ ፒተር ለስፓይደርማን ይከላከላል። ከእራት በኋላ ፒተር እና ጉዌን አየር ለመቀበል በፎቅ አናት ላይ ይወጣሉ። በዚህም ጊዜ ፒተር እሱ ስፓይደርማን መሆኑን በመግለጽ ይስማታል። እናም ለእሷ ያለውን ፍቅር ይገልጽላታል። በዚህም ጊዜ ካፒቴን ጆርጅ ድንገተኛ ጥሪ ይደርሰዋል። እናም በፍጥነት ከቦታው ይሄዳል። ፒተርም እሱን ተከትሎት ይሄዳል። ብዙም ሳይቆይ ፒተር ወደ ቦታው ይደርሳል። ድልድዩ ላይም ቁጭ ብሎ አንድ ጭራቅ መኪናዎቹን ወደ ባህር ውስጥ ሲወረውር ይመለከታል። ጭራቁንም ለመጋፈጥ ልብሱን ከቀየረ በኋላ ወደ ታች ይወርዳል። ወደ ባህሩም ሊወድቁ ያሉትን መኪናዎች ማዳን ይጀምራል። ጭራቁም ስፓይደርማንን ባየ ጊዜ ከቦታው ይሸሻል። ፒተርም ከድልድዩ በታች ባለው መኪና ውስጥ ሕፃን ልጅ እንዳለ ተገንዝቦ ሕፃኑን ለማዳን ወደ መኪና ውስጥ ይገባል። ነገር ግን ሕፃኑ በጣም ፈርቶ ስለነበር ፒተር ማስኩን አውልቆ ለልጁ ይሰጠዋል። ልጁንም በስተመጨረሻ ያድነዋል። በቀጣዩ ቀን ፖሊሶቹ ስፓይደርማን ላይ የእስር ትዕዛዝ ያወጣሉ። ፒተርም ይህንን ሲሰማ በጣም ያዝናል። ምክንያቱም እሱ በችግር ውስጥ ያሉትን ሰዎች ለመርዳት ብቻ ነው የሚፈልገው። በኋላ ላይም ፒተር ስለ ግዙፉ ጭራቅ ለመጠየቅ ወደ ዶክተር ኮነር ጋር ይሄዳል። ኮነርም ጭራቁ ጸበኛ ሊሆን እንደሚችል ይነግረዋል። እናም በአዲሱ ፕሮጀክት ላይ ቢዚ እንደሆነ በመናገር ከቦታው ለቆ ይሄዳል። በዚህም ጊዜ ፒተር በጠረጴዛው ላይ ያለውን የመድኃኒት ማስቀመጫ በማየቱ ዶክተሩ ራሱን መድኃኒቱን እንደወጋ ይገነዘባል። በሚቀጥለው ትዕይንት ፒተር ጉዳዩን ለካፒቴን ጆርጅ ለማስረዳት ወደ ፖሊስ ጣቢያ ይሄዳል። ካፒቴን ጆርጅ ግን ሊያምነው አልቻለም። ፒተርም እንሽላሊቱን በራሱ ለመጋፈጥ ወስኖ ወደ ፍሳሽ ማስወገጃ ይወርዳል። መረጃዎቹንም ለመሰብሰብ ካሜራዎችን ያስቀምጣል። ብዙም ሳይቆይ ዶክተር ኮነር ወደ ግዙፍ እንሽላሊት ተቀይሮ ይመጣል። እናም ፒተርን ማጥቃት ይጀምራል። ሁለቱም እየተጣሉ እያለ ፒተር ድሮቹን መተኮስ ስላልቻለ ከቦታው ያመልጣል። ኮነርም ካሜራውን በሚመለከት ጥብቅ ጊዜ ካሜራው ላይ የፒተርን ስም ያየዋል። ከዛም ስፓይደርማን ፒተር እንጂ ሌላ ሰው እንዳልሆነ ያውቃል። ይህ በእንዲህ እንዳለ ስፓይደርማን ወደ ጉዌን ክፍል ይሄዳል። እሷም ቁስሉን ታክምለታለች። በማግስቱ ዶክተር ኮነር ወደ ፒተር ትምህርት ቤት ደረማምሶ ይገባል። ተማሪዎቹንም በማስፈራራት ፒተርን ያጠቃዋል። ፒተርም ልብሱን በፍጥነት ለብሶ ከኮነር ጋር መፋለም ይጀምራል። ፖሊሶቹም ከትምህርት ቤቱ ውጪ ይሰበሰባሉ። በዚህም ጊዜ ዶክተር ኮነር በመጣበት ተመልሶ ይወጣል። ፒተርም ለጉዌን ደውሎ ከኦስኮርፕ ላብራቶሪ መድኃኒቱን እንድታመጣ ይጠይቃታል። በመቀጠልም ወደ ዶክተር ኮነር የፍሳሽ መሸሸጊያ ቦታ ይሄዳል። እዛ ሲደርስም
በኦስኮርፕ ታወር ላይ ዳመና የሚያመነጩ መሳሪያዎችን በመጠቀም ሰዎችን ወደ እንሽላሊቶች ለመቀየር መድኃኒቱን በከተማ ውስጥ ለማሰራጨት እንዳሰበ ይረዳል። አሁን ላይ ዶክተር ኮነር ወደዚያው እየሄደ እንዳለ ተገንዝቦ ወዲያውኑ ጉዌንን ቤተ ሙከራውን ለቃ እንድትወጣ ያዛታል። በሌላ በኩል አንድ የፖሊስ ቡድን እንሽላሊቱን ለማስቆም እየሞከረ ይገኛል። በሌላ በኩል ደግሞ በካፒቴን ጆርጅ የሚመራው ቡድን ስፓይደርማንን ለመያዝ እየሞከሩ ይገኛሉ። ፖሊሶቹ ከብዙ ትግል በኋላ እንሽላሊቱን በጥይት መጥተው ይጥሉታል። ፖሊሶቹም ወደ እንሽላሊቱ በሚጠጉበት ጊዜ ሰዎችን ወደ እንሽላሊት የሚቀይረውን ጭስ ይለቅባቸዋል። በሌላ በኩል የካፒቴን ጆርጅ ቡድን ስፓይደርማንን ይይዙታል። እናም ማንነቱን በሚያጣሩበት ጊዜ ስፓይደርማን ፒተር መሆኑን ይረዳሉ። ስፓይደርማንም እንሽላሊቱ ወደ ኦስኮርፕ እየሄደ እንደሆነና ጉዌን ደግሞ እዛ እንደምትገኝ ነግሮት ካፒቴኑን እንዲለቀው ይጠይቀዋል። ነገር ግን እንዳለመታደል ሆኖ ከፖሊሶቹ አንዱ ፒተርን በድንገት ተኩሶ እግሩ ላይ ይመተዋል። በዚህም ምክንያት ስፓይደርማን በትክክል መንቀሳቀስ ይከብደዋል። በዚህም ጊዜ ቀደም ሲል ስፓይደርማን ልጁን ያዳነለት አባት በግንባታ ቦታ ላይ ስለሚሰራ ስፓይደርማንን ለመርዳት ይወስናል። እናም ሁሉንም ሰራተኞች ጠርቶ ክሬኑን በትክክል እንዲያስቀምጡ ያዛቸዋል። በዚህም የተነሳ ስፓይደርማን ወደ ኦስኮርፕ ታወር ለመድረስ ችሏል። ጉዌንም መድኃኒቱን ይዛ ወጥታ ለአባቷ ትሰጠዋለች። እናም ለስፓይደርማን እንዲሰጠው ትነግረዋለች። ካፒቴን ጆርጅም ምንም ጊዜ ሳያጠፋ ወደ ታወሩ አናት ላይ ይወጣል። ስፓይደርማንም በእንሽላሊቱ ታንቆ ሊሞት ስለነበር ካፒቴን ጆርጅ መተኮስ ይጀምራል። እናም ለፒተር መድኃኒቱን ያስረክበዋል። ፒተርም በመርዙ የተያዙ ሰዎችን ለማዳን እና መርዙን ለማክሸፍ ወደ ላይ በፍጥነት ይወጣል። ነገር ግን በዚህ ጊዜ እንሽላሊቱ በካፒቴን ጆርጅ ላይ ከፍተኛ ጉዳት ያደርስበታል። እናም እንሽላሊቱ ፒተርን ለማስቆም ወደ ላይ በፍጥነት ይወጣል። ነገር ግን ፒተር መድኃኒቱን ቀድሞውኑ አሰራጭቶ ስለነበር ዶክተር ኮነርንም ጨምሮ ሌሎች በቫይረሱ የተያዙ ሰዎች ወደ ሰውነታቸው ይመለሳሉ። ነገር ግን ብዙም ሳይቆይ ታወሩ በሚፈርስበት ጊዜ ፒተርን ዶክተር ኮነር ይዞ ያተርፈዋል። ፒተርም በፍጥነት ወደ ካፒቴን ጆርጅ በሚሄድበት ጊዜ እያጣጣረ ያገኘዋል። ካፒቴኑም ለፒተር ከተማዋ ስፓይደርማን እንደሚያስፈልጋት ይነግረዋል። ነገር ግን ስፓይደርማን ብዙ ጠላቶችን ሊያፈራ ስለሚችል ከልጁ ጉዌን እንዲርቅ ቃል ያስገባዋል። ፒተርም ከዚያ ቀን ጀምሮ ከጉዌን በመራቅ የገባውን ቃል ጠብቋል። ጉዌንም ፒተር ለአባቷ ቃል እንደገባ ስለተገነዘበች ከሱ ለመራቅ ትወስናለች። አንድ ቀን በትምህርት ቤት ውስጥ ፍላሽ ፒተርን ከኋላው መጥቶ ያቅፈዋል። እናም የበፊት ባህሪው ሙሉ በሙሉ እንደተለወጠ ይነግረዋል። በፊልሙ መጨረሻ ላይ ስፓይደርማን አንዳንድ የፖሊስ መኪናዎች ወንጀለኛን ሲያሳድዱ ይመለከታል። ከዛም ተልእኮውን ለመጀመር ሲሄድ እያሳየን ፊልሙ እዚህ ጋር ያበቃል።